አይ መጋብያ ዝውቲ ወረዱ የመንሳ አንተ ስሜ ወራዳ አይደለም። እሺ ወረዳ ነው ያልኩት። ወረዳ አይደለም ስሜ ወርዳ ይባላል። ወርዳ ማለት ኢሊሊ ገዲ ዮካ ሙና ኢሊሊ ዳሜሳ አልነገረክም? ሙና ኦሮሚፋ ቤክታ ኦሮሚፋን ቤካ አፋን ኪያሚ አከብቲ ወላለ ቡሌሶ ዚንጃለዳ ጋላቶሚ ዋቀዮ ቤክታ ዋቀዮ ቤክታ ረቢ ቤካ ዋቀዮም ቤካ ወርድ መከራ አከሪ ዋይ ሰንከሰን አንገልጂ ወርድ አከሪ እንገዳት ዱከራ ካሲ አነሲንጂ አንተ ባለፈው ምንድነው አሁን ባለፈው ሙስሊም ሆነ ካል አይደለ? ምንድነው አንተ ስሬ የምትቀያይረው ላይ ፓስተር እኮ ነው ሙስሊም የሆነው ፓስተር ሙባረክ። አዎ ስም ማን ነው ያወጣው? ሙባረክ ሼክ ሙባረክ ፓስተር ሙባረክ ነው እንጂ ፓስተር ሙባረክ አይደለም። ፓስተር አይደለም። ወርድ አከሪ እንገዳት ዱከራ ካሲ ፓስተር ሚሊዮን እኮ አልቀየርሽውም። ለቲን ያከቲ ደረሰ ስላርግቴ ወርዳ ሙባረክ ሼክ ሙባረክ እንላለን አልኩት። ከዚህ በኋላ ማለት እስልምና ከተቀበለ በኋላ ሼክ ሙባረክ ይሆናል። ረቢ ይኸው አንተ ራሱ እኮ ተቀበልክ እኮ በቃ። ቪዲዮ ክፈት እስቲ በእናትህ ቪዲዮ ክፈታ። ምንድን ነው አንተ ደግሞ ወረዳ ሴት በጣም ፈራው ነኝ እኔ ላይ ያለው እኮ እንትን አትችሉም እኮ የኔ ፓወር እንኳን ፓስተር ተውና፣ ግን እኔ የሰው ሃይማኖት አልነካም እንጂ እኔ ላይ የምችለው ያለው ፓወር ማንም አይችልም። አዲስ አበባ መቼ ነው የምትመጪው? ወረዳ አዲስ አበባ መጥቼ ምን ልታረጉኝ? ቤንቴ ልታረጉኝ? አይደለም ጋብዝሻለሁ ምሳ ከፓስተር እንዳትጋብዙኝ። ሃይ ቆይ ወረዳ ከፓስተር ሙባረክ ጋር ሆነን እንጋብዝሻለን። ጥሬ ስጋ ትወጃለሽ? እኔ ጥሬ ስጋ በልቼ አላውቅም በህይወቴ። ምንን ነው የምትወጂው? እኔ ሁልበት መረቅ ታውቃለህ? ቅቅል ሀበሽ ቅቅል ነው። ሀበሽ ማለት ምግብ አለ። በአማርኛ ምንድን ነው ንገሩኛ። አማርኛ እና ማሚ ሁልበትኒ እኔ እሱን ጋብዛለሁ። እሺ ሀበሽ የሚባል ምግብ አለ። ምንም ደስ ይለኛል በእውነት ግን ዴቡኒ ፈደኒ በርጀረኸኝ ኑቲ እኛ በፍቅር ነው እስላም የምናረገክ እንጂ በግድ አይደለም። እሺ እስላም የምትሆነው በፍቅር ሀበሽ ትበላለህ። የሙስሊም ምግብ ሁሉ ጋብዛለሁ። ከዛ ትሰልማለህ ወንድሜ። እሱን ያው እኔም እኮ ያው በፍቅር እኮ ነው ለአንቺም እኮ የምነግርሽ ስለ ጌታ ኢየሱስ። አንተ እውነት በቃ ትክክለኛ አንተ ሙስሊም ብትሆን እንዴት እንደምታምር በእውነት ወላሂ ነው የምልህ። ሙስሊም ብትሆን እንዴት እንደምታምር ወረዳ። አንቺ እኮ በጣም እኮ ጥሩ ሰው ስለሆንሽ እኮ ነው። አሁን ሰው ብዙ አይነት ነገር ነው የሚያስበው። አንቺ ግን ምንም መጥፎ ነገር ስለሌለ ልብሽ ውስጥ በጣም ነው ደስ የምትይኝ እና ለዛ ነው ማወራሽ ነው ራሱ እና ያንተ መንፈስ ነገር አይደለ ውስጥ እኔ ጥሩ እንደሆነ አዎ በደንብ ነገረኝና ስትመጪ እውነት ጋብዝሻለሁ። ከመጣሽ የምትፈልጊው እንገናኛለን። ሙስሊም ከሆንክ ብቻ ሻሃዳ ከያስ አይተሻል። ሃይማኖተኛማ አትሁኚ እንዴ? ሃይማኖትማ አልሆነም። እኔ ማለት የኛ ሃይማኖት ውስጥ እኮ ባለፈው ተናገርኩ። ሁሉም አቦ ማልጃ መጋዛ ሁሉም ችግር አላ ነው ጥያቄ ሰው እኛ በሃይማኖቶች ውስጥ ስትፈልግ ቤንጤውን ስትፈልግ ምንሙን ጥያቄ ለአላህ ነው የምጠይቅ እንጂ ሰው አይደለም። እውነት ሙናዬም ትመጣለች። ለ3 ነው የምንበላው። ምንድን ነው የምንበላው ግን? ቆይ የምትፈልጉትን ነው እናንተ የምትፈልጉትን ነው መጋብዛችሁ። እኔ አይ እኛ እንጋብዛለን እንጂ ሰው አይጋብዝንም። እንደዛም ይቻላል። አይ ከውጭ ሀገር ስትመጡ ሀገሬ ላይ ስቀበላችሁ ልጋብዛችሁ ብዬ ነው። የት ነው ሀገሬ?
ሀገር የት ነው? እኔማ ኢትዮጵያ ነው። ኢትዮጵያ ማለት ከኢትዮጵያ ውስጥ የት ነክ? ትግራይ ትግራይ ነው የምመጣው ታዲያ ለምሳ ብዬ። ኧረ አዲስ አበባ ነኝ እኔማ የምኖረው። እኔ አዲስ አበባ አላውቅም። የት ነው አዲስ አበባ? የት ነው መምጣት የምትፈልጊው ታዲያ? እኔ መምጣት የምፈልገው እንትን ሀገር ገለምሶ በዴሳ ታውቃለህ? ጫት ni beekan ibar biyya jimaadillee wallahi beekan gartee biyya jimaan bar wallahi manni kun wardi qamaanii ni beeta ni qamaanii miti muna wallahi ni qamaan anta qima taaqalla baddeessam qimaal galamsom qimaal እንዴ እኔ እኮ አልቃምኩም እኮ አላልኩም። ወረዳ ተቀይሬ ነው ያልኩሽ ባል የህርና ጫት አልቃምክም? እኔ በርጫ ነው የቃምኩት። ድሮ ማለት አንተ ቅማል እርና ቅማል ቆቦ ቅማል አወዳይ ቅማል ሁሉም ጫት ቅማል አንተ እኮ ወረዳ። እኔ እኮ ጫትም እኔ ወረዳ አይደለም ስሜ ወርዳ አስተካክለው ወርዳ። እኔ እኮ ቅም ያለው አጭሽ ያለው ያላረኩት ነገር እኮ የለም። ግን አሁን ጌታ ኢየሱስ ቀይሮኛል አንቺንም ይቀይርሽ ነው ያልኩት እንጂ በደንብ እኮ ማለት አስሬ ለምን ትቀያየራለህ? አሁን ሙስሊም ሆናል ኦሬዲ ተስማማን። አሁን ደግሞ ወደ ጌታ ሙስሊም እኮ ሙባሪክ ነው የሆነ እኔ አይደለሁም። እኔ አልሆንኩም ገና። እኔ አሁን ሙባረክም እስላም እንዳረኩ አረኩ አንተም እስላም አደርጋለሁ። ሙባሪክ ራሱ ሐሳቤን ቀይሬያለሁ እያለ ነው። ለምን እንዴ አላወራ አለችኝ አለ። በውስጥ አታወሪው በዛ ላይ የሱ እንትን ፎሎ እኮ አልመለስኩም አልተራረገንም። አዎ እሱንም ፎሎ አድርጊው እና እንደውም እኮ እኔ እኮ በጫት በቃ አንተ ሙስሊም ተከታይ አንተ ሙስሊም ትሆናለህ። እኔ እኮ የሚገርመኝ አንተ እሺ አሁን ሃይማኖት ካወራን ማለት ነው እሺ ኢየሱስ ተወለደ አባቱ እሱ ነው የወለደው እሱ ነው። እንዴት ነው እስቲ አንተ ተዋ ምንድን ነው? አይ አባት አለው ወረዳይ እሱ ራሱ ወለደ አባቱም እሱ ነው ጌታም እሱ ነው የምታምንበትም እሱ ነው። ምንድን ነው እንደዚህ ወረዳይ? እንደዛ እኮ አይደለም። እኔ አሁን ልጄ ወልዳለሁ አይደለ? እሺ ልጄን ከወለድኩት እኔ እናት እባላለሁ፣ ልጄ ደግሞ ልጄ ትባላለች። ኦልሬዲ እኔ ሰው ነኝ፣ ልጄም ሰው ናት። ተግባባን? አሁን ተው ጎበዝ እኮ ነሽ፣ አሪፍ እኮ ነው። ግን ይሄ አሁን ነገሩ መንፈሳዊ ነገር ስለሆነ እንደ ስጋዊ ነገሩ ላይገባሽ ይችላል እንጂ እኮ አሪፍ ሀሳብ ነው ያነሳሽው እኮ። እና ጌታ ኢየሱስ ደግሞ የእግዚአብሔር ልጅ ነው፣ አባት አለው። ጌታ ኢየሱስ ጋር ነይ ስልሽ ደግሞ ከአላህ ጋር አንቺ ከምትዩ ጋር አሁን ለመታረቅ ወደ መንግስቱም ለመግባት በጌታ በኢየሱስ በኩል ነው። እሱም ደግሞ በክርስቶስ ኢየሱስ ደም ባፈሰሰው ደም ከእግዚአብሔር ጋር አባባይ አንተ እኔ ያልገባኝ ነገር እኮ ኢየሱስ አባት ሆኖ ልጅም ሆኖ ተሰቅሎ እንዴ ገሳ ደግሞ እንትን ሆነ ምንድን ነው ፈጣሪ ሆነ። እንዴት ነው እስቲ እንደዚህ ነገር እኮ ልንገርሽ እኔ። እሺ ንገረኝ። በቃ እንደዛ ከሆነ ስሚኝሽ። አሁን እኮ ጌታ ኢየሱስ መጽሐፍ ቅዱስ ላይ እንደሚል ታውቂያለሽ? እነ ጴጥሮስን ሐዋርያቶቹን ሰብስቦ ጌታ ኢየሱስ አንድ ጥያቄ ጠይቃቸው። ሰዎች ስለ እኔ ምን ይላሉ አለው። ማን ይሉኛል? እኔን ማን ብለው ነው የሚጠሩኝ ሲል አንዳንዶች ነብይ ነህ ይሉሃል፣ አንዳንዶች ደግሞ ኤልያስ ነህ ይሉሃል፣ አንዳንዶች ደግሞ ምን ይሉሃል? መጥምቁ ዮሐንስ ነው ይሉሃል አሉት። እና ነብይም ወይ ደግሞ ጥሩ ሰው ነህ ምናምን ነው የሚሉት። ከዛ እሺ እናንተ ደግሞ ምን ትሉኛላችሁ? ማን ትሉኛላችሁ ሲላቸው አንተ የሕያው የእግዚአብሔር ልጅ ነህ አሉት። ከዛ ጌታ ኢየሱስ ምን አለ? ይሄንን ስጋና ደም አልገለጠልህም በሰማይ ያለው አባቴ እንጂ አለ። አይተሻል አይደለ? አሁን ስለ ክርስቶስ ኢየሱስ ልጅነት የእግዚአብሔር ልጅ እንደሆነ የሚገልጥልሽ ስጋና ደም ሳይሆን የእግዚአብሔር መንፈስ ነው። አሁን ወረዳ ይሄ ነገር እንዲገባሽ
አንቺ ጌታ ኢየሱስን አምነሽ መቀበል አለብሽ። ስትቀበይ የእግዚአብሔር ልጅ እንደሆነ ይገራልሻል። ስማ እኔ ነገርኩ ማለት አሁን ስለ አንቺማ ነግረሽኛል፣ ገብቶኛል። ሃይማኖት መንካት ጥሩ አይደለም። እኔ የሰው ሃይማኖት አልነካም። ግን እኔ የገረመኝ አንተ በኢየሱስ አምን ካልከኝ የተባረክሽ ራሱ አባት ሆኖ ራሱ ልጅ ሆኖ ራሱ ተሰቅሎ ሞቶ እንዴት ነው ኢየሱስ ጌታ ይሆናል? እንዴት ነው ኢየሱስ ፈጣሪ ይሆናል? ምኑን የደበረሽ? አሁን አንቺ መሰቀሉን የደበረሽ? ይሰቀል መሰቀሉ ምን አገባኝ? እኔ የገረመኝ ነገርኩ እኮ የገረመኝ ኢየሱስ ፈጣሪ ከሆነ አንድ አምላክ ከሆነ አባቱም እሱ ልጁም እሱ ገባካ? ከዛ ደግሞ ፈጣሪም እሱ የለም። እዚህ ላይ ፈጣሪ ልጅም አይወልድም። ፈጣሪ አንድ ብቻ ነው። ምንድነው ይሄ? ለዚህ ከሆነ ወረዳ አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ስጋና ደም አይገልጽልሽም ያልኩሽ እኮ እሱን ነው። ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ሰውም አልገለጸልህም፣ ስጋና ደም አልገለጠልህም ሲል እኮ ሕያውን የተሸከምሽው ስጋ በስጋ አይምሮ አይገባሽም ማለት ነው። አሰቡ ገባሽ አይደለ? ለዛ እኮ ነው እድል ስጪውና ለኢየሱስ ይበራልሻል። ኢየሱስ እኮ አንተ አንድ ነገር እመነው። ምንድነው እመነው? አንተ እመነው። እሺ ኢየሱስ ፈጣሪ ከሆነ ለምን ሞተ? ፈጣሪ እንዴት ሞተ? ቆንጆ በቃ እሱ ልመልስልሽ። ለምን ሞተ? ማን ገደለ? እሺ ላውራ አሁን ኢየሱስ ክርስቶስ ለምን ሞተ? በጣም ጥሩ ጥያቄ። አንደኛ ምን መሰለሽ ወረዳ፣ አሁን ለምሳሌ በስራው ጻድቅ የሆነ ሰው ታውቂያለሽ? አሁን አንቺ ጥሩ ሰው ነው ያለህን ሀሳብ ሙሉ በሙሉ ሰርቶ የምትይው ሰው አለ? ያለህን ሀሳብ ሙሉ በሙሉ ይሰራል ብለሽ የምታስቢው ሰው አለ? ሙሉ ጻድቅ ሰው ነው ብለሽ የምታምኚው ሰው አለ? ሰው ታምኛለሽ ማለት ነው? አይ ፍጹም ሰው ነው ይሄ አላህ ቢያየው አንተ ሙሉ በሙሉ ኃጢአት ሰርተህ አታውቅም ንጹህ ሰው ነው የሚለው ሰው አለ? የለም። ሰው ኃጢአት ይሰራል። በጣም ጎበዝ። ስለዚህ ጌታ ኢየሱስ የሞተበት ዋናው ሪዝን ማንም ሰው እንዴት ሞተ? እንዴት እሱ ፈጣሪ ከሆነ ወረዳ እንዴት ሞተ? ሰው አሁን ነፍሴ እሺ አሁን ምርቃኔት እንጅርቃለች ሁን ዱቢ ፈዳ እሺ እኔ ሰው እሱ ነፍሴ ይወስድ እስቲ ዛሬ እኔ ይገደለኝ እስቲ ነፍሴን የምወስደው አንድ አላህ ፈጣሪ ብቻ ነው፣ ሌላ ሰው የለም። ስሚኝ እሺ ቀመሻል አልቃምሽም ግን ለምን ስለቃምሽ ሙድ ስለምትይዥብኝ ቆይ ዶክተር አንድ ልጨርስ። አንድ እሺ አሁን እሱ ሻዳ አንተ አሁን ባለፈው ፓስተር እስላም አሁንም አንተ እስላም ትሆናለህ። ባሲ ኦሶ አቲ ከራስ ከኖፍቱ ተንከራ ከየሲፊታ ጅርታ ባሲ አንቺ አሁን ስለ ቃምሽ እኔም ድሮ ስቅም ማለት ነው ሰውን እንደዚህ ቁጫ አድርጌ ሙድ ይዝ ነበር። ታስቀኛላችሁ። አንተ አሁን እኔ ሃይማኖት አልነካም፣ ግን በጣም ታስቀኝ። ለምን እኔ የሰው እምነት የቤንጤ እንደዚህ የሚያምኑበት አልነካም፣ ግን እኔ እናንተ ስንከራከር እኔ ገቢው መልስ ነው መሰጠት ገባካ? ኢየሱስ ራሱ ተወልዶ ራሱ ሞቶ አባቱ ልጅ ሆኖ እንዴት ነው ኢየሱስ ፈጣሪ ማለቁን አማርኛ ከየከናቱ አንዴ እኔ ላሳካለ ዶክተርዬ ባክ አንዴ ማለትም ለምን እየተግባባን እናወራለና ስለ ሙስሊሙም ስለ ክርስቲያኑም ኮምፔር አድርጌ እነግርሃለሁ። አንዴ ተቀበለኝና ልንገርህ። ተቀበለ አንዴ ምን ችግር አለ? እሺ ቻ ኮቴው ደርብ ኢየሱስ አባቴ ilmadale እንዴ አይ አናማ ኢየሱስ ፈጣሪ ከሆነ ባንክ የሙጫ ደለቱም ሙጫ ይሳቲ አቲ ረብይት ያጃኒ ኢየሱስ ፈጣሪ ከሆነ ከኢየሱስ በፊት ዓለምን ማን ያስተዳድር ነበረ? ኤጋ ኢየሱስ ረቢቴ ኢየሱስ ዱረ እኙ ረቢ ቡልቱ ቱሬ ሰንዱረ ነቢ ሙሳ ጅራ ኢየሱስ ረቢቴ ረቢ አገሬዎቹ ዳበር አከ ኢሳኒቴ ከኸኝቲ እንተ ኢሳኒቲ እንደናንተ ፈጣሪ አያችሁ እኮ በቃ ሌላ ፈጣሪ የለማ። እኛ ፈጣሪ ከኛ አንድ አላህ ብቻ ነው።
قولوا الله أحد ربين خينيا تكو الله الصمد لم يلد ولم يولد ربين هندلو ولم يكن له كفوا أحد ለምን ትወጣለህ? አሁን አንተ እኔ ትክክለኛ አማርኛ ስመጣ ለምን አሁን ወርዳ እዚህ ላይ እንትን ሌሎ ሃይማኖትን ጠልታ አይደለም እሷ እኮ እያለች ያለው ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን ለኩም ዲኑኩም ወሊየ ዲን ደምቲ ቤቴ ሁሉም በሃይማኖት ይኑር እኔ ማንም ሃይማኖት አልጠላም እኔ አማርኛውን ላስተካክላት ሁሉንም ሃይማኖት በኩል ነው ማየው ግን ወደ ትክክለኛው ያው ክርክር ላይ ከሆነ እኔ አንተን ወደ እስልምና አጠራለሁ ማንኛውም ሰው የሚወደው ሰው ወደሚወደው ቦታ እነሱ ትልቅ ይሄ ቸርች ወኒ ፓስተር እስላም ቆዴቲን ሻዳ አዚዝጄ እስላም ሆኖ ሄዳ አሁን ደግሞ እሱም እኔ ጋር ስመጣ እስላም ይሆናል እኔ ጋር የምቀመጥ ሰው እስላም ትሆናለህ አንተ ስታነሳ ሃይማኖት እኔ ነግራለሁ ትክክለኛ ሃይማኖት ነው የምነግርህ እኔ የሰው ሃይማኖት አልነካም አልደርስበትም ግን እናንተ ከመጣክ ሃይማኖት እንደዚህ ነው አንቺ በኢየሱስ ታምኛለሽ ካልከኝ አላምንም እኔ አንተ ወደ አላህ ታወጥኔ ያመንታ ረቢት ያመንታ ወርዳ ምን መሰለሽ እስላም በኢየሱስ ያምናል በምንድነው ምናምነው ላ ንፈርቁ በይነ አህድ ሚን ሩሱሊ ኑቲ ነብዮተ ተቆ አዳኒም ባስኑ آمن الرسول بما أنزل إليه من ربهم نتي وان ربي جمع وان ربي رئيسان رب يهودني آمنا لا نفرق بين أحد من الرسل يجون نتي نبيوت هون نبي عيسى نبي موسى نبي يحيى هارون محمد نبيوت ديدم شنن ربي نوحي سكيس أمثول العزم جاني نبيوت شنن نبي الله إبراهيم نبي الله نوح موسى عيسى محمد نبينا محمد عليه الصلاة والسلام خاتم النبي إمام القبلتين أبو الحجد الحسن والحسين كان هون نوتي تكادان باس نو نمني أرانتنا النبي عيسى تنا من يسوع كريستوس تنا من إسلام أميت مالي في دين النبي موسى رب الراكار جميع يسوع تنا من إسلام أميت نعم جتون أمانو أكاسيدي من النبي عيسى أكو يوم محمد خنيت تجيرك خنيت أيه نعم جتون إنساني في كركور ودي من إنساني في إفسوك أم نبيته إنسان أما عيسى يوم جن إنسان هم بيخم بيته نبيخن الله والله كتير بيخن إننا كسي نعم جتون نبي محمد عليه الصلاة والسلام نتي ونين فين إني شريعة توراتيس خيب جاي ساكبو خي إنجيليس خيب خي ساكبو زبوريس خي سيف خي ساكبو فرقانيس أما كإنسان جانتي يموسى تورات داود مزمور وانجيل أكيسان جانتي خافرفا آخر القرآن الكريم فرقان اللي يفرق بين الحق والباطل جتو فرقان جتون